ሰላም እንዴት ናችሁ? የአጋፔን ሚዲያ ዜና እነሆ። በአሳዛኝ ዜና እንጀምር። የሰው ልጅ ከትዳር አጋሩ በላይ የሚያምነው ሰው እንደሌለ ብዙ ጊዜ ይነገራል። ይሁን እንጂ ከቅርብ ጊዜ ወዲህ እየተሰማ ያለው ይህንን እውነት የሚያስክድ ነው። ነገሩ እንዲህ ነው። አይዞሽ ገለቴ አሁን ላይ ብዙ ሰዎች የሚጠቀሟት ቃል ነበረች። ከዚያ በፊት ግን ታዋቂው አትሌት ገለቴ ቡርቃን ለማጽናናት በዓለም አቀፍ ቴሌቪዥን ላይ እንዲህ ያለው ጀግናው አትሌት ቀነኒሳ በቀለ ነበር። አይዞሽ ገለቴ ዛሬ በትክክለኛው ቦታ ጥቅም ላይ ሊውል ይመስላል። አትሌቷ ገመዳ የተባለ ሾው ላይ አቅርባ ዛሬ በትክክለኛው ቦታ ጥቅም ላይ ሊውል ይመስላል። አትሌቷ ገመዳ የተባለ ሾው ላይ ቀርባ ባለቤቴ ዘረፈኝ ጎዳና ላይ ልወጣ ነው ብላለች። ባለቤቴ ዘረፈኝ ጎዳና ልወጣ ነው፣ ድረሱልኝ። በሩጫ ዘመኔ ያገኘሁትን ሀብትና ንብረት ባለቤቴ ወስዶታል። ጎዳና ልወጣ ነው፣ መንግስት ይድረስልኝ። መኖሪያ ቤትና መንግስት በተለያየ ጊዜ የሸለመኝ 11 መሬቶች ውስጥ 10ሩ ባለቤቴ ሸጦታል። አሁንም ከምኖርበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው። ካሉኝ 5 መኪኖች 4 መኪኖቼን ባለቤቴ ሸጦታል። አሁን ልምምድ አቁሜ በፍርሃት ከቤቴ ለ1 ዓመት ሳልወጣ ተቀምጫለሁ። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው። የኔን ጉዳይ እየተመለከተ አይደለም። መንግስትና ህዝብ ይድረስልኝ ብላለች ጀግናዋ አትሌት ገለቴ ቡርቃ። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔንም ጉዳይ እየተመለከተ አይደለም በማለትም ጨምራለች። እኔን የሚሰማኝ ጠፍቷል። አሁን የቀረው ጠቅላይ ሚኒስትሩ ነው። ጎዳና ከመውደቄ በፊት ህዝቡ ድምጽ ይሁነኝ ስትልም በእንባ ታጅባ ተማጽናለች። አንዳንድ ሰዎች እንደሰጡት አስተያየት ህግን ባለማወቋና ባሏን በማመን የሰራችው ፋውል ኖሮ ካልሆነ በስተቀር ፍርድ ቤት እንደዚህ አይነት ፍርድ ሊፈርድ አይችልም ብለዋል። በሌላ ዜና በመቶዎች የሚቆጠሩ የወላይታ ዲቻ ደጋፊዎች እንደ ሊቢያ እስር ቤት በአዲስ አበባ ፖሊስ ጣቢያ በጅምላ ታስረው በዛሬው ዕለት ሰኔ 2 ከእስር መለቀቃቸው ተገልጿል። በሰኔ 1 2017 ዓ.ም በአዲስ አበባ በተካሄደው የኢትዮጵያ ክለቦች የእግር ኳስ የዋንጫ ጨዋታ ወላይታ ዲቻ ከሲዳማ ቡና በአዲስ አበባ ስቴዲየም ግጥሚያ ሊያደርጉ ዝግጅታቸውን አጠናቀው ደጋፊዎቻቸውን በመጠባበቅ ላይ ነበሩ። ይሁን እንጂ የአዲስ አበባ ፖሊስ ጨዋታው ያለ ደጋፊ እንዲካሄድ ከመወሰኑም ባለፈ ከደቡብ የመጡ የሁለቱም ቡድን ደጋፊዎች ጋር አላስፈላጊ ሰጣ ገባ ውስጥ እንደገባ ተጠቁሟል። በግርግሩም ከጸጥታ ኃይሎች በተተኮሰ ጥይት የአንድ ወጣት ሕይወት ማለፉንና በርካታ ደጋፊዎች እንደቆሰሉ የዓይን እማኞችም ተናግሯል። ይሁን እንጂ ፖሊስ በበኩሉ ማንም ወጣት እንዳልሞተ የወሬው ሁሉ የፈጠራ ወሬ እንደሆነ ገልጿል። በጨዋታውም ሲዳማ ቡና ወላይታ ዲቻን 2-1 በማሸነፍ ዋንጫውን ሊወስድ ችሏል። ከደጋፊዎች ጋር በተያያዘም ከ150 መኪኖች በላይ በመያዝ በተለይ የወላይታ ዲቻ ደጋፊዎች ጨዋታውን ለመደገፍ ከጨዋታው አንድ ቀን አስቀድመው ቢመጡም የማየት እድሉ ግን ተነፍጓቸው ነበር። የሆነ ሆኖ ሲዳማ ቡና ወላይታ ዲቻን 2-1 በሆነ ውጤት በማሸነፍ የዋንጫው ባለቤት ሊሆን ችሏል። ሲዳማ ቡና ይህንን ዋንጫ በማሸነፍ በታሪኩ ለመጀመሪያ ጊዜ ታላቅ ስኬት አስመዝግቧል። በመጨረሻም እርጅና ከወጣትነት ጉልምስና እርጅና በብዙ ውጣ ውረድ ያለፈ የማያረጅ ፍቅራቸው የማያረጅና በቀላሉ የሚጋባ ነው። ማንና ማን እንደሆኑ በኮሜንቱ ላይ ይገምቱ፣ ይጻፉ። መልካም ጊዜ።